ጠቅላይ ሚኒስትሩ በአማራ ክልል እያደረጉት ያለውን ጦርነት በተመለከተ በፓርላማ ማብራሪያ በሚያቀርቡበት ተመሳሳይ ወቅት የድሮን ጥቃት በክልሉ ተፈጸመም። በበርካታ አካባቢዎች ዛሬ ውጊያዎች ሲደረጉ የዋሉ ሲሆን ሰብአዊ ጉዳቱን በመቶዎች የሚቆጠር እንደሆነ ነው የተነገረው። የመከላከያ ሰራዊቱም ኮማንዶ ስምሪት የወሰደበትን ዘመቻ ማድረጉንና በሁመራ አካባቢም ለፋኖ ኃይሎች ሊሸጋገር ነበር ያለውን ጦር መሳሪያ መያዙን ነው ያሳወቀው። ዝርዝሩ ተዘጋጅቷል። የብልጽግናውን ፕሬዝዳንት በተመለከተ በመንግስት የመገናኛ ብዙሃን የማህበራዊ ሚዲያ ገጾች አስተያየት መስጫ ስር ትችት የሚጽፉ ሰዎች እንዲወገዱ የተሰጠው ትዕዛዝ ሲፈጸም ዋለም። ጠቅላይ ሚኒስትር አብይ በፓርላማ ንግግር ከማድረጋቸው አስቀድሞ ለፕሮፓጋንዳ ሰራተኞቻቸው በጽህፈት ቤታቸው በኩል ያከፋፈሉት ትዕዛዝ የጠቅላይ ሚኒስትሩ ማብራሪያዎች በቀጥታ በሚሰራጩባቸው ሚዲያዎች ስር የሚለጠፉና የሚሰረዙ ጽሁፎችን የያዘ ነው። እንቃኘዋለን። የኦሮሞ ነጻነት ሰራዊት የብልጽግናው አገዛዝ ደመሰስኩ ስላለው ሰሞንኛ መግለጫ ምላሽ ሰጥቷል። መንግስት ነኝ የሚል ኃይል የሀገሩን ወጣት ደመሰስኩ ማረኩ በማለት የሚመጣ መረጋጋትና ሰላም የለም ሲሉ ደግሞ አመራሩ ተናግሯል። ሰሙታላችሁም። የትግራይ የፖለቲካ ኃይሎች የፌደራል መንግስቱ ለትግራይ ህዝብ ችግር መፍትሄ ያመጣል ብለው ማሰብ እንዲያቆሙ ፓርቲው ጠየቀም። የብርሃኑ ነጋ ሰዎች ደግሞ በፓርላማ የፌደራል መንግስቱ በትግራይ ክልል እርምጃ እንዲወስድ ጠይቀዋል። ይህንንም ይዘናል። እስራኤል በጋዛ የምድር ላይ ዘመቻዎችን እያከናወነች ትገኛለች። ከሰሞኑ ከ430 በላይ ሰዎች የተገደሉበት የአየር ድብደባ መፈጸሟም ይታወሳል። ጠቅላይ ሚኒስትሩ በአማራ ክልል እያደረጉት ያለውን ጦርነት በተመለከተ በፓርላማ እየተናገሩ በነበረበት ተመሳሳይ ወቅት በክልሉ የድሮን ጥቃት ተፈጸመ። በበርካታ አካባቢዎች ዛሬ ውጊያዎች ሲደረጉ የዋሉ ሲሆን ሰብአዊ ጉዳቱን በመቶዎች የሚቆጠር እንደሆነ ነው የተነገረው። የመከላከያ ሰራዊቱ ኮማንዶ ስምሪት የወሰደበትን ዘመቻ ማከናወኑንና ሁመራ አካባቢም ለፋኖ ኃይሎች ሊሸጋገር ነበር ሲል የገለጸውን የጦር መሳሪያ መያዙን ነው ያሳወቀው። የብልጽግናው ፕሬዝዳንት አብይ አህመድ የዛሬ የፓርላማ ውሎ በተለይም የአማራን ህዝብ ኋላ ቀር ደንቆሮ በሚሉ አገላለጾች እየጠቀሱ ሲሰድቡ ነው የዋሉት። ከዚህ ማህበረሰብ የወጡ ወጣቶችን በጅብ ቆዳ የሚያምኑ እንደሆኑ አድርገው ሲገልጹም ነው የተሰሙት። ይህን የፓርላማ ንግግራቸውን በሚያሰሙበት ተመሳሳይ ዕለት እኩለ ቀን ላይ በክልሉ ያሰማሩት ድሮን ጥቃት ፈጽሟል። በጃዊ ጃሂማላ በተባለ ስፍራ አንድ ጥራጥሬ ጭኖ ነበር በተባለ ተሽከርካሪ ላይ በተፈጸመ በዚህ የድሮን ጥቃት በትንሹ 4 ሰዎች ላይ ጉዳት መድረሱም ነው የተሰማው። ዛሬ በፓርላማው ጠቅላይ ሚኒስትሩ በብስጭት እንዲናገሩ ያስገደዱ ጥያቄዎችን ሲያቀርቡ የተሰሙት የባህር ዳር ተወካዩ ደሳሌ ጫኔን በተመለከተም የብልጽግናው ፕሬዝዳንት ምላሽ በሚሰጡበት ተመሳሳይ ጊዜም ከሳቸው ከተማ ቅርብ ርቀት ባሉት እንደ መሸንቲና ገርጨጭ ባሉ አካባቢዎችም ጠንካራ ውጊያ ይደረግ ነበር። በዚሁ በጎጃም ቀጠና እንደ ደጋዳሞት፣ ፈረስ ቤት፣ ጅጋ፣ ቲሊሊ፣ አሽፋ የመሳሰሉ ስፍራዎች ላይ መሰል ጥቃቶች ነበሩ። በጎንደር ቀጠና ማዕከላዊ ጎንደር ቆላ ድባም፣ በደቡብ ጎንደር እብናት፣ በምዕራብ ጎንደር ቋራና ሻውራም፣ በሰሜን ሸዋ ዞን ደብረ ብርሃን ከተማ ቅርብ ርቀት ባሉ እንደ ልችና ሳሪያ የተሰኙ ስፍራዎችም የተኩስ ልውውጦች ሲደረጉ ውሏል። በሰሜን ወሎ ታሪካዊቷ ላሊበላ ከተማ የፋኖ ኃይሎች ገብተው ጥቃት ሰንዝረው የመንግስት ኃይሎችም ለቀው የነበረ ቢሆንም መልሰው ግን ታጣቂዎች መውጣታቸውም ተሰምቷል። የፋኖ ኃይሎች የአንድነት የሚል ዘመቻ መክፈታቸውን ተከትሎ እየተደረጉ ያሉ ውጊያዎች በሁለቱም ተፋላሚ ወገኖች በኩል በመቶዎች የሚቆጠሩ ሰብአዊ ጉዳቶች የተመዘገቡባቸው እንደሆነም ነው የሚገለጸው። የመከላከያ ሰራዊቱም እየተደረገ ያለውን ውጊያ ክብደት የሚያመላክቱ ተከታታይ መግለጫዎችን ነው እያሰራጭ ያለው። በሰሜን ሸዋ ዞን ኮማንዶን ስምሪት የሰጠበትን ውጊያ ማከናወኑን ገልጾ ደመሰስኩ ይላል። በሌትናንት ጀነራል ሹማ አብደታ የሚመራው የኮማንዶና አየር ወለድ እዙ በሰሜን ሸዋ ዞን በኤፍራታና ግድም ወረዳ ዳጉች በሚባል አካባቢም በቅጽል ስሙ ቀጭኔ በመባል የሚታወቅ የቡድን አመራርን ጭምር ገደልኩ ሲልም ያክላል። በተመሳሳይ ለፋኖ ኃይሎች ሊተላለፍ የነበረን ተተኳሽ በቁጥጥር ስር አዋልኩ ሲልም ሌላ መግለጫን አክሏል። ይህ ከፍተኛ ቁጥር ያለው ተተኳሽን ያዝኩ ሲል የገለጸው ደግሞ በቃፍታ ሁመራ እንደሆነ ጠቅላይ ሚኒስትር አብይ አህመድን በተመለከተ በመንግስት የመገናኛ ብዙሃን የማህበራዊ ሚዲያ ገጾች አስተያየት መስጫ ስር ትችት የሚጽፉ ሰዎች እንዲወገዱ የተሰጠው ትዕዛዝ ሲፈጸም ዋለ። የብልጽግናው ፕሬዝዳንት በፓርላማ ንግግር ከማድረጋቸው አስቀድሞ ለፕሮፓጋንዳ ሰራተኞቻቸው በጽህፈት ቤታቸው በኩል ያከፋፈሉት ትዕዛዝ የጠቅላይ ሚኒስትሩ ማብራሪያቸው በቀጥታ
በሚሰራጭበት በሚዲያዎች ስር የሚለጠፉና የሚሰረዙ ጽሁፎችን የያዘ ነው። በአዲስ አበባ ብቻ ሐሰተኛ መረጃ የሚፈጥሩና የሚያሰራጩ ከ30 ሺህ በላይ የፌስቡክ ሰራዊት ያለው የብልጽግናው አገዛዝ እነዚህን የፕሮፓጋንዳ ሰራተኞችን በተለይም ጠቅላይ ሚኒስትሩና ከንቲባ ንግግር በሚያደርጉበት ወቅት እንደሚጠቀምባቸው ሲዘገብ እንደነበርም አይዘነጋም። በዚህ መሰረት ከአንድ ማዕከል የሚወርዱ መወድሶችና አድናቆቶችን የያዙ መልእክቶችን በመለጠፍ የጠቅላይ ሚኒስትሩ ተቾችና ተቋሚዎችን በማውገዝና በመዝለፍ ተሳትፎ ያደርጋሉ። የዛሬው የጠቅላይ ሚኒስትሩ የፓርላማ ውሎ ላይ ግን የመንግስትና የጠቅላይ ሚኒስትሩ ተቾች መንግስትና ሹማምንቱ የማይፈልጉትን ጽሁፍ እንዲያስወግዱ ወይንም ዲሊት እንዲያደርጉም ጭምር የሚያዝ ነው። ጋዜጠኞችና ተቾችን አሳዶ አስሩም የራሱን የመገናኛ ብዙሃንን እያስጮኸ የቀጠለው አገዛዙ በራሱ ሚዲያዎች አስተያየት መስጫ ስር ጠቅላይ ሚኒስትሩን በክፉ የሚያነሱና መንግስትን የሚተቹ አስተያየት ሰጪዎች መልእክታቸው እንዲወገድ የሚያዝ መመሪያም አስተላልፏል። ይህ በምስሉ ላይ የሚታየው መልእክትም ለመገናኛ ብዙሃን ባለሙያዎች በዋትሳፕና ቴሌግራም የተላለፈ ሲሆን የዛሬው የፓርላማ ውሎ እንደ ተቋማችሁ የስራ ባህሪ በግላችሁም ይሁን በተቋማችሁ የማህበራዊ ሚዲያ አማራጮች ከዚህ በፊት ስትሰሩ ከነበረው በተሻለ የይዘት አቀራረብ የመረጃ አቅርቦትና ቀለም በማሰራጨትና በማጋራት ትብብር እንድታደርጉ እንጠይቃለን ካለ በኋላም የማህበራዊ ሚዲያ የአስተያየት መስጫዎችን በጥንቃቄ በመከታተል እንዲያጸዱትም ለተቋሙ የኮሙኒኬሽን የስራ ዘርፍ መመሪያ ስጡልን ይላል። የባንዳና የጠላት አስተያየቶች በምንም መልኩ እንዳይስተናገዱ አድርጉ፣ ቁጥሮችን ለመረጃ ስትጠቀሙ ጥንቃቄ አድርጉ የሚለው ይኸው መመሪያም በማህበራዊ ገጾቻችሁ በተለያዩ ቋንቋዎች ጠቅላይ ሚኒስትሩ የሚሰጡትን ምላሽ በየፈርጁ ባጭር መልእክቶችና ኢንፎግራፊክስ በማደራጀት አቅርቦ ሲልም ያዛል። አድንቁኝ አታደንቁኝም ወዘተ የሚሉ ምሬቶችን በራሳቸው ሰዎች ላይ ጭምር የሚያሰሙት ጠቅላይ ሚኒስትሩ አሁን ደግሞ ስለኔ በመንግስት ሚዲያዎች አስተያየት መስጫ ላይ ትችትና ነቀፋ ከተጻፈ አስወግዱ የሚል መመሪያን አስተላልፈው ተግባራዊ እንዲሆን አድርገዋል። ከዚህ በቀደምም በእርሳቸው የፌስቡክ ገጽ ስር ትችት ጽፈው የለጠፉ ሰዎችን እንዲታሰሩ አድርገው እንደነበር ያስታወሱ ምንጮች በእርሳቸው የፌስቡክና የትዊተር እንደዚሁም በጽህፈት ቤታቸው ስም በተከፈቱ የማህበራዊ ሚዲያዎች አስተያየት መስጫዎች ላይ እርሳቸውን ተችተው የሚጽፉ ሰዎች ጽሁፎቻቸው ወዲያውኑ እንደሚወገድባቸው አስተያየት ሰጪዎችን በድጋሚ እንዳይመለሱና እንዳይጽፉ ተደርገው እንደሚታገዱ ገልጸውልናል። ጠቅላይ ሚኒስትሩ እኔን መሳደብ አይቻልም፣ እኔን በሚሰድቡት ላይ ክስ መሰርታለሁ በሚል ከዚህ በፊት መናገራቸውም አይዘነጋም። በቀን 3 ሰዓትና 4 ሰዓት እየሰራው በለፋሁለት ህዝብ ውስጥ እኔን ለማዋረድ ሲለፈልፍ ይውላል። ማንም ሰው እኔን በግል መስደብ አይችልም። ሐሳቤ መቃረን ይችላል፣ ከሐሳቤ ጋር መታገል ይችላል። በግል ግን መስደብ አንዳንድ እኮ እናቴ ይሰድባል እንኳን ይሄ ትክክል አይደለም። እሱን የመስደብ መብቱ እኔ ግን መጠየቅ ደግሞ ነው ተደርጎ መታየት የለበት። ብሰርብ ዝም ትላለህ አንተ። የትግራይ የፖለቲካ ኃይሎች ፌደራል መንግስቱ ለትግራይ ህዝብ ችግር መፍትሄ ያመጣል ብለው ማሰብ እንዲያቆሙ ፓርቲው ጠየቀም። የብርሃኑ ነጋ ሰዎች ደግሞ በፓርላማ የፌደራል መንግስት በትግራይ ክልል እርምጃ እንዲወስድ ሲጠይቁ ተሰምተዋል። የትግራይ ህዝብ መከራ እንዲቆም በመጠየቅ መግለጫውን ያወጣው ኢሃፓም የጊዜያዊ አስተዳደሩና በሊቀመንበሩ ደብረጽዮን ገብረ ሚካኤል የሚመራው ወገን እንዲዳኛቸው በተደጋጋሚ የሚማጸኑት አካል ሆነ ብሎ በተጠና ስልታዊ መንገድ የትግራይ ህዝብ ለአመታት በቀጠለ ስቃይና መከራ ውስጥ የከተተውን እነርሱንም እያራኮተ ያለውን ያለ ጦርነት መፍትሄ የማያውቀውን ብልጽግና መራሹን የፌደራል መንግስት ነው ችግሩን እያባባሰባቸው ያለው ራሱ መሆኑን እንዴት መገንዘብ ይሳናቸዋል ሲል ጠይቋል። በብልጽግና ፓርቲ መሪነት ለሰላምና ለእርቅ ምቹ ሁኔታን ከመፍጠር ይልቅ በትግራይ ውስጥ ውጥረቱን የሚያባብሱ ንግግሮችን እያደረገም ከባድ ጉዳት የሚያስከትሉ ወታደራዊ እርምጃዎችና ምርጫዎች መሆናቸውና ከዚህ ቀደም በተካሄደው አውዳሚ ጦርነትም አለመጸጸቱን አሳይቷል ያለው ኢሃፓም ካሰቃቂውና ከ600 ሺህ በላይ የሚሆኑ ትግራይ ዜጎችን ካሳጣን ሊገለጽ የማይችል ከፍተኛ ውድመትም ካደረሰው ጦርነት ማግስት በህዝብ ላይ ሊደረጉ የማይገባቸው ጎጂ ተግባራትን እየፈጸመን አገዛዝ ከፋፍሎ የማጋጨት እቅድ ሰለባ በመሆን እሱን መልሶ ደጅ መጥናት የሚመሩትና የችግሮች ሁሉ ገፈት ቀማሽ የሆነውን የትግራይ ክልል ህዝብን ብሶት መከራና ችግር መናቅ ወይንም ተገቢ ስፍራን አለመስጠት እንደሆነ ሊገነዘቡ ይገባልም ብሏል። ብልጽግና ፓርቲ የትግራይ ተወላጆችን መሰረታዊ ሰብአዊ መብቶችን ያለማቋረጥ ረግጧል። በመንግስት ኃይሎች የተፈጸሙ ያለ ፍርድና የጅምላ ግድያዎች፣ የጅምላ ስርዓቶች፣ ማሸማቀቆች፣ መደፈሮችና መጠነ ሰፊ መፈናቀሎች እንደዚሁም ሌሎች ዘግናይ ወንጀሎች መፈጸማቸውም በዓለም አቀፍ የሰብአዊ መብት ተቋማት ጭምር ተጋልጧል ያለው ፓርቲው ተጠያቂ መሆን ያለበት አካል ራሱ ዛሬ ከሚታዩት ሁኔታዎች አኳያ ደግሞ በምንም አይነት መለኪያ ያንን ሁሉ በደል ላደረሰበት ህዝብ ዛሬ በተቃራኒው ፍትህን ያስገኝለታል ተብሎ አይታሰብም ሲልም ይገልጻል። የፌደራል መንግስቱ በትግራይ ክልል አስቸኳይ እርዳታ ለሚያስፈልጋቸው የሚሰጠው ምላሽ አስከፊና አሳፋሪ ነው ያለ ሲሆን
ሲሆን ሆነ ብሎም በጦርነቱ ወቅት እንደዚሁም ከጦርነቱ በኋላ በትግራይ ህዝብ ላይ ስቃይና ረሃብ እንደዚሁም ሞትን አውጇል ሲልም አካቷል። የብልጽግና ፓርቲ የትግራይ ህዝብም ሆነ የሌሎች ክልሎች ህዝቦችን የራስ ገዛ አስተዳደርና መብትን በመናድ በትግራይ ዛሬ የሚታየውን የፖለቲካ መስቀልቅል ፈጥሯልን ብሏል። በመሆኑም በጌታቸው ረዳ የሚመራው ጊዜያዊ አስተዳደሩም ሆነ በህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤል የሚመራው ህወሓት ከዚህ ቀደም በተደጋጋሚ ሲናገሩ እንደነበረው ተቀዳሚ ትኩረታቸው ህዝብ ከሆነ መፍትሄው ራሳቸው ጋር እንጂ ለህዝብ ከጭካኔ ያለፈ ቀናኢነት እንደሌለው በተደጋጋሚ እያሳየ ከሚገኘው የብልጽግናው መንግስት ባለመጠበቅ በተግባር ማሳየት ይጠበቅባቸዋል ሲልም አክሏል። የብልጽግናው አገዛዝ እህት ድርጅት እንደሆነ የሚነገርለት የብርሃኑ ነጋው ኢዜማ ፓርቲ ደግሞ በትግራይ ክልል ህወሓት ላይ እርምጃ ይወሰድ ሲል ዛሬ በፓርላማ ሲማጸን ተሰምቷል። በኢትዮጵያ ፖለቲካ ውስጥ የሚታወቁ ሰዎችን ሲያሰባስብ ቆይቶ በመጨረሻ ታዋቂዎቹ ፖለቲከኞች ትተውት ከወጡ በኋላ የብርሃኑ ነጋ የግል ኢንተርፕራይዝ እንደዚሁም የብልጽግና ክንፍ ሆኖ ቀጥሏል የሚባልለት ኢዜማ በትግራይና አማራ እንደዚሁም በኦሮሚያ ክልል ጦርነቶች ከታወጁበት ቀን ጀምሮ አገዛዙን የጦርነት ፕሮጀክቱን በመደገፍ የሚታወቅ ፓርቲ ነው። በኤርትራ ፓስፖርት ሲንቀሳቀሱ በኖሩትና ይህንን የኤርትራ ዜግነትን ስለመመለሳቸው ማስረጃ ሲያቀርቡ የማይታወቁት ብርሃኑ ነጋ የሚመሩት ኢዜማ የኤርትራ ሰራዊት በትግራይ ክልል ገብቶ የፈጸመውን ጭፍጨፋን በማወደስም ይታወሳሉ። ራሳቸው ብርሃኑ ነጋም ሆኑ ሌሎች አመራሮቻቸው የኤርትራ ሰራዊት ወደ ትግራይ መግባት ለትግራይ ህዝብ መልካም እድል ነው እስከ ማለት ደርሰውም ነበር። እንዲህ እያሉ ያዋደዱትን ጦርነትን ለማስቀጠል ዛሬ ደግሞ በአንድ አባላቸው በኩል ፓርላማ ላይ ሌላ የጦርነት ጥያቄ ሲያቀርቡ ተሰምተዋል። የትግራይ ሁኔታ ማዕከላዊ መንግስት እልባት ለምን አይሰጥም? ህወሓት እስከ መቼ ሰላም እየነሳ ይኖራል? የስልጣን ሱስ የትግራይ ህዝብ እረፍት በመንሳት ሰላም እንዳይኖር የፕሪቶሪያ ስምምነት እየጣሱ ይገኛል። አደብ እንዲገዙ መደረግ አለበት ብዬ የኦሮሞ ነጻነት ሰራዊት የብልጽግናው አገዛዝ ደመሰስኩ ስላለው ሰሞነኛ መግለጫ ምላሽ ሰጥቷል። መንግስት ነኝ የሚል ኃይል የሀገሩን ወጣት ደመሰስኩ ማረኩ በማለት የሚመጣ መረጋጋትና ሰላም የለም ሲሉም አመራሩ ተናግሯል። ከሰሞኑ በኦሮሚያ ክልል ምዕራብ ሸዋ ዞን ጅባት ወረዳ በርካታ የኦሮሞ ነጻነት ሰራዊት አባላትን ደመሰስኩ እንደዚሁም ማረኩ ሲል መከላከያ መረጃ ማሰራጨቱን መዘገባችን ይታወሳል። አገዛዙ ተወሰደ ባለው ወታደራዊ ኦፕሬሽን በርካታ የቡድንና የነፍስ ወከፍ መሳሪያዎችን እንደዚሁም የተለያዩ አይነት ተተኳሾችን በቁጥጥር ስር አዋልኩ ሲል ምስሎችን ጭምር አያይዞ አጋርቶም ነበር። ማረኩ ያላቸው የኦሮሞ ነጻነት ሰራዊት አባላት አሃዝ ደግሞ 60 እንደሚደርስ መገለጹም የሚታወስ ነው። ተወሰደ ስለተባለው ወታደራዊ እርምጃ በኦሮሞ ነጻነት ሰራዊት በኩል አስተያየታቸውን የሰጡት የቡድኑ አዛዥ አማካሪ ጅሬኛ ጉደታ ግን የነጻነት ጦሩ በአካባቢው መንቀሳቀስ መቀጠሉን አብራርቷል። መፋለም ባለበት ቦታ መስዋዕትነት ይኖራል ያሉት አቶ ጅሬኛ መሰል ወታደራዊ እርምጃዎች ለሀገሪቱ ዘላቂ ሰላምን አያመጡም በማለት አስተያየታቸውን አክሏል። ይሄ ለሀገሪቱ መረጋጋትም ሰላምም የሚያመጣ ጉዳይ አይደለም ሲሉ በአጽንኦት ገልጸዋል። ጦርነት ሊኖር ይችላል፣ መዋጋት ሊኖር ይችላል፣ መስተዋት እና መሰዋት ያለ ነው። ቅነሱም የሚመረቅ ቃል ይኖራል። እውነት ለመናገር ይሄን ያክል ልልህ አልችልም እና ደመሰስን አጠፋን የሚባል ነገር የለም። እንቅስቃሴው ቀጣይነት ያለው ነው። ትናንትም ነበር፣ ዛሬም አለ፣ ለወደፊትም ይንቀሳቀሳል። ይሄ ለሀገሪቱ ምንም ሰላምም መረጋጋትም የሚያመጣ ጉዳይ ስላልሆነ ተነቁጭ ብሎ ተነጋግሮ ለፖለቲካው ጥያቄ መፍትሄ መሻት፣ እንዴት ሀገሪቱ ውስጥ ያሉ ህዝቦች የራሳቸውን መሪ መምረጥ እንደሚችሉ፣ እንዴት ተቋማቸውን ማስተካከል እንደሚገባቸው፣ እንዴት ለህዝቡ መከታ የሚሆን ሰራዊት፣ ለህዝቡ መከታ የሚሆን ፖሊስ፣ ለህዝቡ መከታ የሚሆን ኢንቴሊጀንስ መገንባት አለበት፣ አንድ ፓርቲ መቆጣጠረው የሚለውን ነገር ላይ ፎከስ ማድረግ። የነጻነት ሰራዊቱ አዛዥ አማካሪ ከብልጽግናው በኩል ተደጋጋሚ የሰላም ጥሪዎች እየቀረቡ ስለመሆኑ ከዲደብሊው ተጠይቀው ቁርጠኝነት የጎደላቸው ጥያቄዎች ብለዋቸዋል። አማካሪው ለሰላም እንቅፋት የሆነው የፖለቲካ ጥያቄ አለም። ይህ ደግሞ በኦሮሚያ ክልል ብቻ ሳይሆን በአማራና በትግራይ ክልሎችም በሌሎችም አካባቢዎች ያለ ነው። ለነዚህ ጥያቄዎች ፖለቲካዊ እልባትን መስጠት ይሻል ሲሉ ሰራዊታቸው በኦሮሚያ ክልል በስፋት በሚንቀሳቀስበት በአሁኑ ወቅት ወታደራዊ እርምጃዎች ግን ዘላቂ መፍትሄን የሚያመጡ እንዳይደሉ አክሏል። ዛሬ በፓርላማ ጠቅላይ ሚኒስትሩ በአማራም በኦሮሚያም በትግራይም ያሉ ጥያቄዎችን ፖለቲካዊ ያልሆኑ እርባና የሌላቸው 6 ዓመት ቢዋጉም 4 ኪሎ የማያደርሱ ሲሉ እንዳጣጣሏቸው ግን የሚታወቅ። የእስራኤል ጦር በጋዛ የምድር ዘመቻዎችን መቀጠሉ ተነገረም። በቅርቡ በፈጸመችው የአየር ጥቃት ከ430 በላይ ሰዎች እስራኤል መግደሏም የሚታወስ ነው። የእስራኤል መከላከያ ሰራዊት የጋዛ ሰርጥ ሰሜናዊና ደቡባዊ ክፍል በሚያካፍለው
የኔት ዛሬም ኮሪደር ወታደሮቹ መሰማራታቸውንም ገልጿል። በጋዛ እንደ አዲስ መፈጸም የጀመረው ጥቃት ከጥር ወር ጀምሮ ሲተገበር የነበረው የተኩስ አቁም ስምምነትንም ያፈረሰ ሆኗል። የእስራኤል መከላከያ ሰራዊት በሰሜናዊና ደቡባዊ ጋዛ መካከል በከፊል የሚለይ ስፍራን ለመፍጠር ሲባል ወታደሮች ኢላማ ተኮር የምድር ላይ እንቅስቃሴዎችን ማከናወን መጀመራቸውን ነው የሚገልጸው። ቢቢሲ በሰሜናዊ ጋዛ የሚገኝ ቤት ሃኑን የተባለ ስፍራን ጨምሮም ሰራዊቱ እየተንቀሳቀሰ ባለባቸው አካባቢዎች ነዋሪዎች አካባቢውን እንዲለቁ ትዕዛዝ እየተሰጠ ስለመሆኑ ዘግቧል። ሰራዊቱ የጋዛ ነዋሪዎች የምድር ድንበር የሚገኝባቸው 3 አቅጣጫዎች የሚገኝ ሰፊ አካባቢ ለቀው እንዲወጡ በርካታ ትዕዛዞችንም አስተላልፏል። ይህ እርምጃ በአጭር ጊዜ ውስጥ ግዙፍ የምድር ኃይል ኦፕሬሽን ሊከናወን እንደሚችል አመላካች ተብሏል። ይህ የለቀቁ ትዕዛዝ በጦርነቱ ምክንያት በተደጋጋሚ ተፈናቅለው በተኩስ አቁሙ ወቅት ወደ መኖሪያቸው በተመለሱ አብዛኞቹ ፍልስጤማውያን ቤተሰቦች ላይም ፍርሃትን ፈጥሯል። አካባቢው በእስራኤል ሰራዊት ምልክት ከተደረገበት በኋላ ቤተሰቦች ደህንነት ፍለጋ መሸከም የቻሉትን ዕቃ ይዘው በእግር በጋሪ ወይም በተሽከርካሪ ስፍራውን ለቀው ሲሄዱም ተስተውሏል። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ በፍልስጤም ግዛት ተይዘው ያሉ ቀሪዎቹ ታጋቾች እንዲለቀቁ የመጨረሻ ማስጠንቀቂያ ከቀናት በፊት መስጠታቸው ይታወሳል። አሁንም ድረስ በህይወት እንዳሉ የሚታመኑ 24 ሰዎችን ጨምሮ 59 ታጋቾች በሐማስ እንደተያዙ እስራኤል ትገልጻለች።